አንቺ እኮ የለሽም። ችግር የለውም። እንዴት ናችሁ? ሰላም ናችሁ? ቤዛ መጣለች። ሰላም በሏት። አመሰግናለሁ። ለእናንተ ብለን አስፈትተናል። ደህና ነን አለን። አባዬ አለሁልህ። ደህና ነህ? ጠፋህብኝ እኮ። መቼ ተፈታሽ? አይ ለላይፍ ተብሎ ማይ ቀረጻ ጨርሰን ቅዳሜና እሑድ እረፍት ስለሆንን አሁን በጊዜ ነው ቀረጻ የጨረስነውና እረፍት ላይ ነን። አሁን እኮ ቆራጡት እኛም እንበላላችኋለን፣ እንተባበራችኋለን በመብላት ፓፓያ። አዎ እንበላለን። ጨጓራዬ ሰላም ዳጊ ወጣችሁ ብዙና ትበላላችሁ። አመሰግናለሁ። እንዴ እኔ እኮ ልኪያችሁ ነበር ስትጀምር ለምን ደረሳችሁት? ያኔ ወረሳለሁ። ሌላ ቀን እዛች ዊዝደም ወንድሜ የለም። ወንድሜ ወደ ቤት ሄዷል። አረ ምንድን ነው የሆነ ይሄ ታሪኩ ነው። ታሪኩ አለ የሆነ ነገር። አቤት ሰሉ ገይናዛ ወይዬ ጉነዛ ኮን ያልኩሽ እኔ ወይዬ ታሪኩ ወይዬ ሃኒ እንዴ ፖሊስ ወይዬ እናስ አመሰግናለሁ የኔ ቆንጆ። የምር ግን ድራማ ቶሎ ቶሎ ለምንድን ነው የማትለቁት? ያው በጥራት ስለምንሰራ ማለት ቀረጻው ያቆየናል። ለዛ ነው የራሱ ነው። ቤተልሔም አሁን ለማሳየት አይመቸኝም፣ ግን ጸጉሬ ራሴ ነው። አመሰግናለሁ። እንዴት ናችሁ? እኛም ደስ ይለን ነበር፣ ግን ያው ቀርጸን ለመልቀቅ ቶሎ ቶሎ አይመቸንም። ማለት በጣም አድካሚም ነው። ለዛ ነው። አመሰግናለሁ ሰለሞን። ኢየሱስ አለደ ኢየሱስ አለደ። እንዴት ናችሁ? እሺ እሺ ባርቶሽ ዊዝደም መቅድዬ አመሰግናለሁ። እኔም በጣም ነው የምወዳቸው ሰው ነኝ። እሺ እኛም እናመሰግናለን፣ እንወዳቸዋለን። እሺ ቼክ አድርጌ መልስላችኋለሁ። እናመሰግናለን። ይህን ነገር ባለፈውም ስትሉኝ ነበር፣ ግን እኔ ማለት የምትሉኝ ሰማና እረሳዋለሁ። ለዛ ነው ሄሉ ትክክለኛ ስምሽ ማን ነው? አዲስ ኪዳን ልደት የማርያም። አዎ ፀጉሬ ነው። አመሰግናለሁ። ሂደት ላይ ነኝ መሰለኝ ዳግዬ። ሄሉዬ ኢልያስ ምን ታደርግልኛለህ? እናመሰግናለን። እናመሰግናለን። አመሰግናለሁ። እሙዬ አመሰግናለሁ። አሁን አይመቸኝም፣ ለዛ ነው። ገነት አዎ ገኒ የለችም። እንደ ልጅነቴ
የልደታ ማርያም